ከወደ አፋር ባገኘነው መረጃ በአቶ ገዱ አንዳርጋቸውና አቶ ዮሐንስ በዋለው የተመራው የአማራ ብልጽግና በሰሜን ኢትዮጵያ ጦርነት ወቅት በ43 የትግራይ ባለሀብቶች ተይዞ የቆየውን የአፋር ጨው ኢንቨስትመንት እንዲታገድና በቀጥታ ለአማራ ባለሀብቶች እንዲሰጥ ማድረጋቸውን ኦኤምኤን ያገኘው መረጃ አመላከተ። የጨው ኢንቨስትመንቱን የተቆጣጠሩ የአማራ ክልል ባለሀብቶች ፋኖን ሲያደራጁ እንደነበረም ተገልጿል። ዝርዝራለን በአፍዲራ ሐይቅ ዙሪያ ከሚገኘው ከ80 በመቶ በላይ በቀላሉ ሊለማ የሚችል የጨው መሬት በትግራይ ባለሀብቶች ተይዞ የነበረ መሆኑን መረጃዎች ይጠቁማሉ። ሆኖም የሰሜን ኢትዮጵያ ጦርነት መቀስቀሱን ተከትሎ ከነዚህ የትግራይ ባለሀብቶች ግማሾቹ መሬቱን ከነምርታቸው የተቀሙ ሲሆን ግማሾቹ ደግሞ በፍርድ ቤት ትዕዛዝ ክፍያቸው ታግዶባቸዋል ይላል ከክልሉ ተወላጆች የደረሰ መረጃ። በዚሁ መሰረትም በአፋር ክልል አውሲ ራሱ ከፍተኛ ፍርድ ቤት በወቅቱ በነበረው ጦርነት ጋር ተይዞ ክፍያቸው የታገደባቸው የትግራይ ጨው አምራች ባለሀብቶች ስም ዝርዝር የደረሰን ሲሆን ቁጥራቸው 43 ገደማ ነው። ከነዚህ ባለሀብቶች የተቀማው የጨው ምርት ኢንቨስትመንት በአቶ ገዱ አንዳርጋቸውና በአቶ ዮሐንስ በዋለው አስተባባሪነት ለአማራ ተወላጁ ባለሀብቶች እንዲሰጥ መደረጉን የደረሰን ሰነድ ያሳያል። በአሁኑ ወቅትም በትግራይ ባለሀብቶች ተይዘው የቆየው የጨው ኢንቨስትመንት ባለቤት የለውም የሚለው ሰነዱ የባለቤት የሌለው ጨው ያለምንም ከልካይ አቶ አበባው ደስታ በሎደርና በገልባጭ እየጫኑ አፍዲራ ወደሚገኘው ፋብሪካቸው እንደሚያስገቡ አክሏል። ክፍያ ለባለቤቶች እንዳይከፈል ፍርድ ቤት ማገዱን ተከትሎም ምን ያህል ጨው እንደተጫነ እንኳን የሚቆጣጠር አካል አለመኖሩን ሰነዱ አሳይቷል። ከዚህ ጋር ተያይዞ በክልሉ ተወላጆች የሚነሱ ጥያቄዎች ያሉ ሲሆን እነዚህ ከፍተኛ የጨው ኮታ የነበራቸው የትግራይ አምራቾች ጨው ሽያጭ በእውነት ታግዶ ከሆነ ለሌሎች አምራቾች የጨው ሽያጭ ኮታ ለምን አልጨመረም የሚለው ዋነኛ ጥያቄ ነው። ይህ በትግራይ ባለሀብቶች ተይዞ የነበረውና አሁን በአማራ ባለሀብቶች እየተመዘበረ ያለው የጨው ምርት የመንግስት ግብር የማይከፈልበትና ምንም አይነት ሰነድ የሌለው መሆኑን ከሰነዱ ተመልክተናል። ያለ ከልካይ የተጫነ ወደ ፋብሪካ የሚገባው ባለቤት አልባው ጨው ተሽጦ አቶ አበባው ከክልሉ ከፍተኛ ባለስልጣናት ጋር እንደሚከፋፈሉትም ሰነዱ ጠቁሟል። በመቶ ሺዎች ኩንታል የሚገመት የጨው ምርት ክምር የነበረባቸው ማምረቻዎች በአሁኑ ወቅት ባዶ መቅረታቸውንም ሰነዱ ጠቅሷል። የዚህ ሰነድ ዋና ዓላማ የትግራይ ባለሀብቶች መሬት ለምን ተቀማ ክፍያቸውስ ለምን ታገደ የሚለውን ቅሬታ ለማቅረብ አይደለም የሚሉት የሰነዱ አቅራቢዎች የተቀማው የትግራይ ባለሀብቶች መሬትና ክፍያው የታገደባቸው ባለሀብቶች ጨው ከህግ ውጪ የተሸጠና ለግል ጥቅም እየዋለ መሆኑን ለመጠቆም ነው ብለዋል። በሌላ በኩል ከዚህ ጨው ምርት ከሚገኘው ገቢ 30 በመቶ በአቶ አበባው ደስታ አማካኝነት በጦርነት ለተጎዱ ወገኖች ድጋፍ በሚል ስም ለፋኖ ድጋፍ እንደሚውልም ሰነዱ አጋልጧል። ለአብነትም በ2014 ለአምራች 12 ዙር መከፈል የነበረበት ክፍያ 7 ዙር ብቻ እንዲከፈል ተደርጎ ከዚህ ገንዘብ 30 በመቶ ማለትም 658440 ብር ለፋኖ ድጋፍ መሰጠቱን ሰነዱ አስታውቋል። ገንዘቡም ለፋኖ የመሳሪያ ግዢና ቀለብ የሚውል ነው ይላል ሰነዱ። ይህ በመሆኑ የሚመለከተው አካል ጉዳዩን በአፋጣኝ መርምሮ እርምጃ መውሰድ እንዳለበትም አሳስቧል።